በዲንስም በበኒ እስራኤል ዘመን የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም ይንገሩ። አሁን ብዙ ጊዜ አፋችን ላይ የሚወጣውን ቃል ይወክላል። እሱንም ነው ማስተላለፍ የፈለኩት። يقول النبي صلى الله عليه وسلم أبو داود باوروت حديث لي وروي أن رجلا من بني إسرائيل كبني إسرائيل وتشست إلالو كساتشو بفيت ينبروت عند سو سجود لي ودكو يسجد لك يسجد يالا عند ليلا سو يمتعنا አንገቱ ላይ እግሩን ጫነበት። በጣም መጥፎ ሰው ነው ማለት ነው። ስጁድ ላይ ያለን ሰው አንገቱ ሰውየው ስጁድ ላይ እንዳለ ምን አለ? እግርህን አንሳልኝ ወላሂ ላ يغفر الله لك አላህ አንተንማ ጭራሽ አይመረህም አለ። ተገቢ ይመስላል፣ ግን እቺን እንደ ኩራት አላህ ያያት። በዘመኑ ለሚገኝ ነብይ አላህ ወህይ ያወረደ ዋሽተሃል በል አላህ ማይመረው አንተን ነው አለ። ከሊማ ቀሲራ እኮ በጣም የረሳ ነው አለ ምላችሁ። ለዛ ተራቃለኝ ይመስል እውነትም እንደ ሰውየው ጥፋት ይገባዋል ምትለው ማን አንተ በኔ ምትብለው ለማሮ አልመረው አንተ ምን አሳወቀ? ليس لك من الامر شيء አንተ እዚህ ውስጥ ጉዳዩስ ምን ከተተ? ከሊማ እኮ إذا قال الرجل هلك الناس إلى النبي صلى الله عليه وسلم عند سووቹ ጠፋ ያለቀን ጠፉ ያለቀን فهو አሉ أهلكهم ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ። በሌላ ሐዲስ ላይ فهو أهلكهم أفعل التفضيل አድርገው በጣም የጠፋው እሱ ነው። ከሰው ጠፋ ጠመመ ያለ ሰው ሲጠም ነው እሱ፣ ወይም አላህ ጥመትን ሲያላብሰው። ሙእሚን ራሱን ነው መግቢያን የታቀው ነገር ታፔላ ሰጭማን ነው አንተን አላህ ያደረገ